ካሊድ ሰይድ እባላለሁ። የሞዴሊንግ ሙያ ላይ እገኛለሁ። እንዲሁም ደግሞ የማርኬቲንግ ማኔጅመንት 3ኛ ዓመት ተማሪ ነኝ። ከዚህ ካምፓኒ ጋር ከብሬክስሩ ትሬዲንግ ሼር ካምፓኒ ጋር ከ2 ዓመት ከ8 ወር በላይ ቆይታ አለኝ። ካምፓኒው ከሚያቀርባቸው ስልጠናዎችም ደግሞ 3ቱን ስልጠናዎች ወስጃለሁ። ማለትም ፓወርፉል ፕሮሰስ፣ ሃቢት ቢልዲንግ እና ማይንድ ፕሮግራሚንግ ስልጠናዎችን ወስጃለሁ እና ህይወቴ ላይ ምን ያክል ለውጥ አመጣና ምን አገኘው ቢሎን በትንሽ ደቂቃዎች ሼር ማድረጋችሁ። ሜይንሊ ግን ስለ ፓወርፉል ፕሮሰስ ይሆናል ሼር ማድረጋችሁ ማለት ነው። የመርካቶ ልጅ ነኝ። ከሱ ልጀምር። የመርካቶ ልጅ ሲባል ሁላችንም የምናስበው የሆነ አስተሳሰብ አለ። የመርካቶ ልጅ ነኝ። ቢዝነስ ውስጥ ነው ያደግኩት፣ ግርግር ውስጥ ነው ያደግኩት ማለት ነው። እና ይሄ ቀልጣፋ ሰው ነኝ፣ የቢዝነስ ሰው ነኝ። ስራዎችን እሰራለሁ። ከቤተሰብ ብር መቀበል ያቆምኩት ከ9ኛ ክፍል ጀምሮ ነው። ከ9ኛ ክፍል ጀምሮ ነው ከቤተሰብ ብር መቀበል ያቆምኩት። ምክንያቱም ትንሽ ስራዎችን እሰራለሁ። የመጀመሪያ ስራዬ ፌስቡክ መክፈት ነበር። ፌስቡክ መክፈት ስራ ነበር። ድሮ ገንዘብ ያመጣ ነበርና እንቅስቃሴዎች ነበርኩም። ቤተሰብ የሚያውቃል ገንዘብ እንደማገኝ። ገንዘብ የምታገኝ ከሆነማ ገንዘብ አይሰጥም ማለት ነው ቤተሰብ። ስለዚህ በራሳችን ነበር ብዙውን ወይ እያለፍኩ የነበረው። 12ኛ ክፍል ስገባ ሰፈር ውስጥ ታክሲ ተራ አለ። ተራ አስከባሪ ሆኜ ሰርቻለሁ እና ተራ አስከባሪ ሆኜ ሰርቼ ሌሎችም ስራዎችን ሰርቼ ይህንን ላይፉን አውቀዋለሁ። ታችኛውን ላይፍ እና በደንብ መንቀሳቀስ ተፍ ማለት የሚባለውን ነገር አውቀዋለሁ። ወደ ህይወቴ ግን ስመጣ ህይወቴ ላይ ምንድነው የምፈልገው፣ ወዴት ነው የሚሄደው፣ ካሊድ ማን ነው፣ ምን ይፈልጋል ህይወቱ ላይ የሚባል ነገር ግን አስቤው አላውቅም። እንኳን ላውቀው ይቅርና አስቤው አላውቅም። በቃ ገንዘብ ማግኘት ተፍ ማለት እንደዚህ አይነት ላይፍ ላይ ነበርኩኝ። ዩኒቨርሲቲ ውጤት መጣልኝ። ዩኒቨርሲቲ ገባሁኝ። ከዛ ደግሞ እሱን ማቋረጬ ደግሞ መጣሁኝ። እዚህ አዲስ አበባ ሴንት ሜሪ ዩኒቨርሲቲ ጀምሬ እየተማርኩ ነበርና ሞዴሊንግም መስራት ጀመርኩኝ። ገቢ መጣ፣ ገንዘብ ይመጣል። ከዛ ሞዴሊንግ ሰራለሁ፣ ገንዘብ እናገኛለን፣ ይጠፋል፣ ይገኛል፣ ይጠፋል። እንደዚህ አይነት ህይወት ላይ ያለው ነበር። ይሄን ኦፖርቹኒቲ ሰማሁት። ለመጀመሪያ ጊዜ ብሬክስሩን የጋበዘችኝ አፍራህ መሐመድ ትባላለች። ሞቅ አድርጋችሁ ብታጨብጭቡልኝ ደስ ይለኛል። ጋበዘችኝና እና መረጃ ስማ እንደዚህ ቢዝነስ አለ ትለኛለች። ከዛ እኔ ማስበው መርካቶ ነው ሰፈሬና ቢዝነስ ተፍ ማለትና ቢዝነስ አለ ስትለኝ በእድሜ ታንሰኛለች። ትቀልዳለች እንዴ እቺ ልጅ ቢዝነስ የምታወራው? ለምን እኔ ቢዝነስ አውቃለሁ ብዬ ማስብ ሰው ነኝ እንጂ ቢዝነስ እሷ ታናሽ ሆና ና የምትለኝ አለም። እስቲ ጉዷን ሊየው ብዬ ነው የመጣሁት። መጀመሪያ ስመጣ ቁጭ ብዬ መረጃ ስሰማ አላማ፣ ህልም፣ ራዕይ፣ እቅድ ምናምን አስቤያቸው አላውቅም። ጭራሽ ሰምቻቸው ማላውቃቸው ቃላቶች ናቸውና ኦኬ እንደዚህ ነገር ማለት ደስ አለኝ። በቃ ኢንስፓየርድ ሆኜ ነው ሰማው። ከዛ ካምፓኒ ኦፖርቹኒቲ ያቀርባል የቢዝነስም አለው ሲሉኝ አሁን ጆሮ የተከፈተ ቢዝነስም አለው እንዴ ይሄማ አሪፍ ነው ማለት ነው። ስለዚህ ስልጠናዎችን መውሰድ አለብህ። ኦኬ ላይፍ ላይ መሄድ ያለብህ መንገድ አለ። ፓወርፉል ፕሮሰስን የመጀመሪያ ጊዜ ስልጠና ወስደው ግራ ገብቶኛል ማለት አስቤው ማላውቀው ነገር ነው። ራዕይ፣ ህልም፣ እቅድ የሚባሉ ነገሮችን ህይወቴ ላይ ጭራሽ አስቤያቸው አላውቅም። ለመጀመሪያ ጊዜ እየሰማው ነው። በጣም ኢንስፓየር ያደርጋል። ግን ደግሞ እና እኔ ነኝ እየኖርኩ ያልነበረው ወይ እነዚህ ሰዎች እየኖሩ ነው? ግራ ያጋባ ነበር መጀመሪያ የነበረው ፕሮግራም ላይ። ከዛ በኋላ ስልጠናው መውሰድ ሲጀምር ኦኬ ራዕይ የሚባል ነገር አለ። ምን መድረስ የምፈልገው ካሊድ የሚባል ሰውዬ ነገ መድረስ የሚፈልግበት ማገልገል የሚፈልግበት ህይወት አለ። እሱን አወኩኝ። ኦኬ ራዕይን ክሊር ሊያስቀመጥኩኝ። ከዛ ህልምን ገባኝ። በጣም የወደድኩት ፓርት ከፓወርፉል ፕሮሰስ ድሪም ነው። ቱ ቢ ቱ ዱ ቱ ሃቭ መሆኑ የምትፈልገው መስራት የምትፈልገውና እንዲኖር የምትፈልገው ነገር ምንድን ነው ህይወት ላይ አስቤው አላውቅም። ግን ቁጭ ብዬ እየሰራሁ እና ክሊርሊ በጣም ዲቴል ሆኖ ብትንትን ብሎ የምፈልገው ነገር በግልጽ ማስቀመጥ ቻልኩኝ። ሳስቀምጥ ኦኬ ለካ የምፈልገው ነገር አለ፣ ህይወት ላይ የሚሄድበት ነገር አለ፣ ለካ መንገድ አለ፣ ለካ ማሳካው ነገር አለ፣ ነገ ካሊድ የሚፈልገው ነገር ለካ አለ። እሱ ነገር አወቅኝ። ኦኬ አሁን መሰረት ያዝኩኝ። ከዛ ላይ ግብ ማውጣት የሚለው ስልጠና አለ። ያው ሁላችንም የሰለጠነ ሰዎች ከበድ ያለው ፓርት ነው። ስልጠናውን ወሰድኩኝ። ከባድ ነበር ግን ደግሞ ማስቀመጥ ቻልኩኝ። ኦኬ አሁን ይሄ ካሊድ አለ፣ ያኛውን ካሊድ ነው የምፈልገው። ያኛው ካሊድ በስፒሪቹዋል ህይወቱ የሚፈልገው አለ፣ ሜንታሊ፣ ፊዚካሊ፣ ስፒሪቹዋሊ ሁሉም ነገር የምፈልገውን አስቀመጥኩኝ። ኦኬ ይሄኛው ካሊድ ነው። አሁን ጉዳዩ ወዴት ነው? እንዴት ነው ወደዛ ጉዳይ የሚሄደው ማለት ነው። ፓወርፉል ፕሮሰስ ሙሉ ለሙሉ ካለሁበት ከነበርኩበት ሜንታሊቲ አውጥቶ አዲስ ሰው እንደሆነ አደረገኝ። ኦኬ የምፈልገውን አወኩኝ። አሁን እርግጠኛ ሆንኩኝ። ሁለተኛው ስልጠና ፓኬጅ ሃቢት ቢልዲንግ ላይ ስወስድ የመጀመሪያው በጣም ደስ ያለኝን ፓርት ፓራዳይም ሽፍት የሚባል ትሬኒንግ አለ። ሽፍት መደረግ ለካ አመለካከታል እና ሰፈር በጣም ማይሆን ሜንታሊቲ ይዤ ነበር። የሆነ ፓራዳይሞች ነበሩና እንደዚህ አይነት ህይወት ላይ ስመጣ በጣም ወደ ኋላ ተይዤ ነበርና መሰባበር ያሉበት ፓራዳይሞች አሉና ቁጭ ብዬ ኦኬ ለየኋቸው። ይሄንን ማንነቴን አልፈልገውም፣ ይሄን ማንነቴን አልፈልገውም፣ ይሄንን ማንነቴን አልፈልገውም፣ እነዚህን አልፈልግም፣ እነዚህን ነው የምፈልገው። እነዚህን ክሊር ሊያስቀመጥኳቸው። አሁን የምፈልገውን ማንነት ማወቅ ቻልኩኝ። የት ነው ያለሁት አውቄያለሁ። ወዴት እንደሚሄድ ገብቶኛል። እንዴት መሄድ እንዳለብኝ ደግሞ ሃቢት ቢልዲንግ መንገዱን ሰጠኝ። ሃቢት ቢልዲንግ ትሬኒንግ ላይ የጽሞና ጊዜ የሚባል ትሬኒንግ አለ። መርካቶ ነው የተወለድኩት ብያቸዋለሁና ግርግር ውስጥ ነው የወደድከው። 05 ቀበሌ ወንበር ተራ የሚባለው ሜቢ የምታውቁት ከሆነ እዛ ነው ተወልጄ ያደግኩትና እኔ ግርግር ውስጥ ነው ብቻዬን ሰው የሚጨንቀኝ ሰው ነበርኩ። ብቻዬን ቁጭ ስል ለዛም ይጨንቀኛልና ሰው ከሌለ ሰው የት ነው ያለውና ሰው ጋር ሲሄድ ሰላም እሆናለሁ። ስልጠናውን መውሰድ ሲጀምር ግን በጣም ከባድ ነበርና ለካ ሰው ሰላምን የሚያገኘው በዝምታ ውስጥ ነው፣ ብቻውን ነው፣ ከራሱ ጋር ሲሆን ነው፣ ቁጭ ብሎ ራሱን ሲያዳምጥ ነው ለካ ሰላም ያለው። እሱን ስረዳ ጊዜ ኦኬ ለካ የምፈልገውን ነገር ለመገንባትና ነገ የምፈልገውን ነገር ደጋግሜ ማይንድ ላይ ለመንገር ቁጭ ማለት ያለብኝ ብቻዬን ነው። የጽሞና ጊዜ የሚባለውን ስልጠና አፕላይ ማድረግ ሲጀምር ከራሴ ጋር በደንብ መዋደድ ጀመርኩኝ። አሁን ካሊድን ወደዋለሁ ማለት በቃ አውቄዋለሁ። ካሊድ ምን እንደሚፈልግ ገብቶኛል። ወዴት እንደሚሄድ ገብቶኛል። እንዴት መሄድ እንዳለብኝ ገብቶኛል። እንዴት ነው ደግሞ ይሄን ነገር አብሬ ማስኬድ የምችለው የሚለውንም ተረድቻለሁና እሱን ያዝኩኝ። አሁን ከዚህ ካምፓኒ ጋር በ2 ዓመት ከ8 ወር ውስጥ ብዙ ነገሮች
አደረጉ። በሜንታሊቲ ደረጃ፣ በፋይናንስ ደረጃ፣ ከፋሚሊ ጋር ያለውን ኮኔክሽን፣ ዋናው ደግሞ ከፈጣሪ ጋር ያለኝ ኮኔክሽን ተስተካከለ። ለምን ይሄ ሰላት ላይ ያን ያህል ያነበርኩ ሰው ነው የሆነ ሰዓት ላይ ሰግዳለሁ፣ ጊዜ አሳልፋለሁ ምናምን። አሁን ግን ኦኬ ለካ የምትፈልገውን ነገር ለማሳካት ወይም ደግሞ ያንን ካሊድ ለመሆን ዋናው መያዝ ያለብኝ እሱን ነው እና ዋናውን ለካ ዋናውን ገመድ ለቅቄ ነበር። እሱን እንዲይዝ አደረገኝ። ኦኬ ሀቢቴን ቢውል ማደርገው ወይም ደግሞ መንገዴን ማስተካከለው ከሱ ጋር የምፈልገውን ነገር ማሳካት እችላለሁ። አሁን የምፈልገውን አውቄያለሁ፣ እንዴት መሄድ እንዳለብኝ ገብቶኛል። እሱን ከያዝኩኝ ደግሞ ማሳካት እችላለሁ ማለት ነው። ሶስተኛው ስልጠና ደግሞ እሱን ያግዛል እና ሶስተኛው ትሬኒንግ ማይንድ ፕሮግራሚንግ ላይ አንዷን ፓርት ውሰድና እምነትን ማሳደግ የሚባል ትሬኒንግ አለ። እምነትን ማሳደግ የሚባለውን ትሬኒንግ ስወስደው ይሄ ብዙ ጊዜ እንለዋለን፣ ላመነ ሁሉ ይቻላል፣ እመን ጠይቅ ይሰጥሃል፣ ዱዓ ካደረግክ ብዙ ጊዜ ሰምተነዋል። ቁርአን ላይም ሐዲስ ላይም በመጽሐፍ ቅዱስም በሁሉም ላይ አለ። አውቀዋለሁ፣ ውስጤ እኮ ያምናል የሆነ ያክል፣ ግን ደግሞ እውነት ነው ወይ ይሄ ነገር ጠይቄ ይሰጠኛል እና ትሰጠኛለህ ወይ? እንደሱ አይነት ነገር ነበር ነው ሰው ፈጣሪን እንዴት ነው የምጠይቀው ነገር የምሰጠኝ? እምነትን ማሳደግ አለብህ። የምትፈልገው ነገር በግልጽ አስቀምጥ፣ ከዛ ደግሞ እመነው እና ሰሬንደር ሙሉ ለሙሉ ተሰጥ ለፈጣሪ። እሱ ነበር ከባዱ ፓርት እና እምነቴን እንዴት ማሳደግ ያለብኝ የሚለው ሲገባኝ፣ ኦኬ አሁን የምፈልገውን ነገር አውቄያለሁ። ካሊድ እዚህ ነው ያለው። ወደዛኛው ካሊድ ለመሄድ መገንባት ያለብኝ ትክክለኛና ወሳኙ ነገር እምነቴን ማሳደግ ያለብኝ። ኦኬ ይሄን እምነቴን ካሳደግኩት የምፈልገውን ማንነት መገንባት ይችላሉ። ስለዚህ እንዴት እምነቴን ላሳደግ? ከዛ ደግሞ ፕሮግራሚንግ ሰብኮንሽስ ማይንዳችን እንዴት ነው ሪፕሮግራም የምናደርገው? እና ሪፕሮግራም የምናደርገው ሲባል ድሮ ገና ስልጠናውን ስንጀምር ሰሞኑን ሰብኮንሽስ ኮንሽስ በጣም የተለመደ ቃል ነው በዚህ በአልፋ ላይ በቬክሱ ላይ እና እንለዋለን እንጂ በደንብ ግን ምንነቱን አልገባኝም ነበር ነው። ሶ ይሄ ሰብኮንሽስ ማይንድ ባለው ነገር በጣም ብዙ የተጠራቀመ ፕሮግራሚንግ አለ። ካሊድ ለምን 05 ቀን ነው የተወለድከው፣ መርካቶ ነው የኖርከው፣ ብዙ ላይፎች ያሳልፈሃል፣ አሁን ያለህበት አለ። ወደምፈልገው ለመሄድ መወገድ ያለባቸው ኔጌቲቭ ብዙ ፕሮግራሚንጎች አሉ። ሶ እነሱም ለየውን ቁጭ ብዬ መጻፍ ጀምር እና ማስባቸው ነገሮች በጣም የማይሆን ነገሮች እና የምፈልገው ነገር ወደዛ። ስለ ገንዘብ የነበረኝ አመለካከት ልክ አልነበረም። ከቤተሰብ ጋር ያለኝ ኮኔክሽን ያን ያህል አልነበረም። ከፋዘር ጋር ማናወራ ሰው ነበርን ምናምን በቃ ያን ያህል ኮኔክትድ ያልሆንኩም። ግን ደግሞ በጣም ሶሻብል ነኝ። ውጪ ህብረተሰቡ ጋር ሌላ ጓደኞቼ ጋር በጣም ሶሻብል ነኝ። ቤት ውስጥ ግን ሌላ ሰው ነበርኩኝ እና እንደ ይሄ እኮ የማይሆን ፕሮግራሚንግ ነው፣ መቀየር አለብኝ። አንደኛው እሱን። ሌላም ገንዘብ ስቀይረው ጊዜ ኦኬ ገንዘብ ወደዚህ እኔ ወደዛ ነበር እየሄድን የነበረው። ማይንዴ የሚያስበው ሁልጊዜ ፎከስ አድርጌ የምሰራለት ጉዳይ ወደዛ ነው። የምፈልገው ነገር ደግሞ ማንነቴ እዛ ጋር ያለውና ኦኬ መስተካከል ያለበት ፕሮግራሚንግ አለ ማለት ነው። ይሄንን ኔጌቲቭ ፕሮግራሚንግ ቁጭ የማስተካከል ጀመርኩኝ። አሁንም ፕሮሰስ ላይ ነኝ። ይሄንን ሜታሊቲ በደንብ አድርጌ ቀይሬው ደግሞ ነገ በጣም ትልቅ ቦታ ላይ እንደመርስ አይኖ አሁን በቃ እርግጠኝነት ስሜቱ መጣል። እምነቴም ጨምሬያለሁ። ሶ ከዚህ ካምፓኒ ጋር ብዙ ላይፎች ተቀየሩ። ከዛ ደግሞ ካምፓኒ ያቀርበልን የቢዝነስ እድል አለ። የቢዝነስ እድሉም ተጠቅሜ ደግሞ ለሌሎች ሰዎች ይሄን ኦፖርቹኒቲ ሼር ማድረግ ሼር እያደረኩኝ አሁን ሌሎች ሰዎችም ይሄን እድል ተጠቅመው ህይወታቸው ላይ የሚፈልጉትን ለውጥ እንዲያመጡ ማገዝ ቻልኩኝና ገንዘብ ሜክ ማድረግ ጀምሮ ኦኬ ስለዚህ ገንዘብ ማግኘት ይቻላል፣ ለብዙ ሰዎችም መትረፍ ይቻላል ማለት ነው። ሶ አሁን ላይ ፊል እያደረኩ ያለሁት ምንድነው አልፋን ባላገኘው የት ነበርኩኝ? ህይወቴ ላይ ወዴት ነበር እየሄድኩ የነበረው? ማን ነበር መሆነው? ግን ካሊድ አሁን ይሄኛው ካሊድ ይሆናል ወይ? ሶ ካምፓኒ ትሬኒንጎችን ወስጄ የራሴን ቢዝነስ ላይ አፕላይ አድርጌዋለሁ። ሞዴሊንግ ላይ ነው የምሰራው ብያቸዋለሁ። ሞዴሊንግ ስራ ላይ እየሰራ አሁን ላይ ሜቢ የምታውቁኝ ከሆነ አዲስ አበባ ውስጥ ብዙ ቦታዎች ላይ የማስታወቂያ ስራዎችን እሰራለሁ እና እነዚህ ውጤቶች ሊመጡ የቻሉት በምንድን ነው? ለካ እዚህ ጋር ነው ዋና ጉዳዩ እንጂ ስራውን መስራቱ አለ። ማይንድ ላይ የሚፈልገው ነገር ግልጽ አድርጌ በማስቀመጤና የሚፈልገውን በማወቄ እንዴት የሚፈልገውን ውጤት ማምጣት አለብኝ የሚለው ስለገባኝና ስልጠናው ስለረዳኝ አሁን የራሴም የቢዝነስ ህይወት ላይ ውጤታማ እንደሆነ አድርጎኛል ማለት ነው። ሶ ስልጠናዎቹ ህይወቴ ላይ አፕላይ አድርጌ ህይወቴ ላይ የሚፈልገው ለውጥ አመጣው፣ ቢዝነስ ላይ አፕላይ አድርጌ ለውጥ አመጣው። እንዲሁም ደግሞ ካምፓኒ ያቀርብልን የቢዝነስ እድልም አለ። እሱን ተጠቅሜ ውጤት እያመጣሁበት ነው። ሶ አሁን ላይ ፊል እያደረግኩ ያለሁት ኦኬ ከዚህ ካምፓኒ ጋር በደንብ ረጅም ርቀት መሄድ እችላለሁ። ከኔም አልፎ ለብዙ ሰዎች መትረፍ እችላለሁ። ለብዙ ወጣቶች ኢንስፓየር ማድረግ እችላለሁ።